የኔ ቢጤ ሁለታችንም አይናፋር ነው ተሸገር። እሺ ግጥም የማንን ልስፈን? አንተ ቀልኛል፣ ደስ ይለኛል። እሺ በቃ ልትጠራኝ ነው ሴትዮዋ። ምን ልስፈን መሰላት? ምን ልስፈን? እሺ የፍቅር እኔ እኮ አፍራለሁ እኮ እናትሽ። እሺ ያላየኝ አትይም ፕሊዝ። ግን እዚህ ጋር መኖር እራሱ ያሳፍረኛል። ግን እስኪ አራት ባ ወንድ ልጅ አለ ቆስጠም ምን ታረግላለህ እንዳለ። እሺ 400 ሺህ ገባክ። የፍቅርን ቅጣት ቻልኩት። ኧረ ሚውት አታርጊው እንዴ! ስሚኝ እንጂ አስተያየትም ስጪኝ አለ። ኖ እኔ ነኝ። እኔ እንዳይረብሽ ነው ሚውት ያደረኩት፣ አንተን አይደለም። ሰማኸኝ? አስተያየት መጨረሻ ነው የሚሰጠው። እሺ የመውደድን ቅጣት ቻልኩት፣ የሆዴን በሆዴ የአንጀቴን በአንጀቴ፣ ልጠይቅሽ ቆሜ ልጠይቅሽ እቴ፣ የፍቅርን መቤቴ። አሄ ትንሽ ኢሞሽናል ስለ ተመችሽ አይደለ? ስድ ንባብ ነው የሚመስለው። ቆይ ኧረ ሰው እንዳለ ቻው ቻው እያለኝ ነው። የፍቅር እንግዳ ቻልኩት። ከዛ ምለው ከዛ ስቀጥል ያልኩት እሺ የሚያዜም ንገሪኛ፣ የሚያዜም በደንብ ለማዘም በቃ ለማዜም። እሺ እኔ አንቺን ፍቅሬ የሚለው ወይ እኔ ድምፅ ለማን ልማሽ አይደል? ለማን ልማሽ? ኦኬ እሺ ለማን ልማሽ እኔ አንቺን ፍቅሬ፣ ብዙ ነው ሚስጥሬ፣ ቢገባኝም ሆዴም ቢብሰው አላማሽ እንደሰው። ለማን ልማሽ እኔ አንቺን ፍቅሬ፣ ብዙ ነው ሚስጥሬ። ለምንድን ነው የምታቋርጪ? በቃክ። ሁለተኛ እንዳዘፈን ትንሽ እኮ ኢሞሽናል ስለመሆን እኮ ነው። በጭራሽ ዘፈን እናንተ እኔ እኮ መልክህን ሳየው ዘፈን ያዋጣል ብዬ ነበር። በጭራሽ እንዳዘፈን ምን አገናኘው? ሲጀመር እንዲቆይ ተረጋጊ። እንደምታስቢው ያለ ዴቭን እየተተዋወቅ ነው የአንቺ ቤተሰብ ነው ብለው ሳሪ ቆይታችን ምናልሽ ዴቭን ረጁ አስተዋወቀችኝ። የአንቺ ቤተሰብ ነው ብላ አስተዋወቀች። አሁን ቤተሰብ ናችሁ አይደል? እኛ አይደለንም። የአንቺ ቤተሰብ ነው ብላ አስተዋወቀች። ረጁ የኔ አይ ተተዋውቀናል። ባለፈው ቤተሰብ ሆነናል አይደል? ኧረ እንዴ በጣም በጣም አይ ዝምተኛ ልጅ ነው። ብዙ የማይጫወት ትንሽ ኮምፈርታብል እስከመሆን ነው። ተመሳሳይ አይ ነው ረጁ ነው። ችግር የለም አውቃለሁ። የምታደርገው ሶቱ ተጫወት። ምን አለች? አይ ሳሪ ቆይቶ ነው የሚገባት። በጣም ቆይቶ እኮ ገባኝ። ወጣች። አይ ነው እንትን ይዟት ነው። ቁጭ በይ ሳሪ፣ ኔትወርክ ምናምን ላማር ላላላ እኔ እሞጣለሁ። አንቺና ዴቭ አውሩድ እንዴ ባለትዳር ነው። ጣልቃ አልገባም። አይደለም ሳሪ ማሪ ቆይታይ ሳሪ ተዋለለ እንደዚህ ይደረጋል። ሳሪ ኧረ እኔ እወጣለሁ። ረጁ የት አለች? እንዴት ነው የሚወጣው? ባሽም እንዴ ለምን ወጣሽ? ኧረ ሳሪ ምን ሆነ ነው እንዴ? ሳሪ በት ሳሪ እንዳንቺ እንደሚሻል እንውጣ ውዴ ነይ እንውጣ። ኧረ እንዳይባልም ማሬ ይኸውልሽ፣ ለሌላ ጊዜ ሳሪ ስድስት ስልሽ ልቅል ነው የሚደረገው። አሁን ልቀል ሳሪ ስድስት። ኦኬ ውዴ እንዳትቀሪ በዛው ረጁ በፈጠረሽ ቆይ። ኧረ ሳሪ ከትጅ ከይስሙ ኧረ በፈጠረሽ በሲክስ ነው ማለት ነው። አያችሁ በኋላ ሁሉ ብለሽ አሁን ሳሪ ስልሽ
ቤታ እየተቅለሰለሰች ነው። ያ ማለት አንቺ ቀስ ብለሽ ዝግት ላጥ ማለት አለብሽ። እኔ ያንን አስቤ ነው። ኦኬ ዛሬ ስድስት ስል ምን ጥቅ ነው የሚደረገው? ሳሪ ግን ደንቆሮ ነሽ፣ ቶሎ አይገባሽም። አዎ አልችልም ነገር ይህ ጨዋታ ነው። ድንቁሮ ያርግሽ። ነገር ማዟዟር ምናምን አልችልም። እኔ አልችልበትም ጋይዝ። እኔ አሁን ስቲሆን እንዴ ላቅ እችላለሁ እንዴ? ልጁን አገኘሁት፣ ተተዋወቅኩኝ፣ ግቡ አሉ። ቤታዮ ላከች አለ፣ ላኩ አልኩኝ። ቤታዮ እህታችን ናት። እኔ እንዴ ላቅ እችላለሁ? ደግ አረግሻትን። የመጀመሪያ ጊፍት ትሪፕል ነው ጋይዝ። ታብታብ አድርጉ፣ ታብታብ አድርጉ፣ ታብታብ አድርጉ። እኔ ለምሳሌ ሳሪ ስድስት ካልኩሽ እኔ መከተል አለብሽ። እኔ የተሳሳተ ነገር አላስለምድሽም። የተሳሳተ ነገር ይህ ማር አመሰግናለሁ። ዝይ በጭራሽ የተሳሳተ ነገር አላስለምድሽም። ሳሪ ስድስት ካልኩሽ ምን ጭቅ ነው ማድረግ ያለብሽ። ካላስ በቃ ከወጣሁ በኋላ ምን አልሽ እንዴ? ረጁ ለምን ወጣሽ ብዬ ሲታዩ ሳይ አሀ ነገር አለው ብዬ ልወጣ ስል ታይሽ አንቺ ገዝትሽ ክፍት ነው ሳብኩሽ። ምክንያቱም እኔ ወይኔ አዚዛ እያመሰግናለሁ። እኔ ማለት አላቅም ስድስት ተብሎ ሰው ምን ጥቅ ብሎ እንደሚወጣ አላቅም። ዛሬ ገና ነው ያየሁት። እኔ በርበሬ ሽሮ ከመሸጥ ውጭ ሺቲ ሽፎን እንዴት ላቅ እችላለሁ ውዴ? አሁን መቀላቀል የጀመርኩት አንድ አበባ። ኧረ አንድ አበባ ጋይስ ተዋረድን። አንድ አበባ እሺ አናን እሺ ብልሽስ አንድ አበባ። ኧረ ተዋረድን። ምን የኔ ውድ አመሰግናለሁ። ሆይ ነው የሚባለው ይሄ ሲሰጥ። ቀጥ እዛ ማሬ ከዛ ይሄ ልጅ እኮ የምታደንቂው ልጅ ነው ምናምን አለቻት። ቤታየው አድናቂ ናት የዚህ ልጅ ዲቦራ አለቻት። ስትላት እንዲ እሱ ነው እንዲ ምናምን አለች እና አወሩ ማለት ነው። የኔ ማራ መሰለኝ አወሩ ማለት ነው። ይደነቃል ልጁ ስራ ይሰራ ድሬሪ አመሰግናለሁ። ያኔ ደስ የሚል ነገር አለው ልጁ። እኔ ድሮ ነው ቆይቷል የማውቀው፣ ግን ደስ የሚል ነገር አለው። የተረጋጋ ነው ምናምን በቃ አይ ዶንት ኖ ፊውቸሩ፣ ግን በቃ ጥሩ ደስ የሚል ልጅ። ኦኬ እና ቤታየውና ዲቦ የምታደንቂው ልጅ ስትል ቤታየው ኦ ማይ ጋድ ምናምን አለች። እዛ ተሽኩሮ መመች ተቃጣፈች ምናምን በቃ ሽኩር ሚሚቷ መጣ ቤታ ምናምን ከዛ አሩ ምናምን ከዛቸው ተባባሉ። አይ ቲንክ አሁን ለሶስተኛ ጊዜ አሁን ለሁለተኛ ጊዜ ነው የተገናኙት። እንደዚህ ሰው እያጠላለፈ ነው የሚያገናኛቸው እንጂ እርስ በርሳቸው ተገናኝተው ገዝት ተላልቀው አይገቡም። ልክ አሁን እንዳንቺ ሰው በሰው ነው የሚገናኙት። ኖ ሲጀመር ልካለት አይደለ እሷ ቀድምኝ እኔ እናንቺ እያለን ሁለቱ ሲሆኑ ከዛ ሳሪ ሲክስ ምናምን ተባብለን እንደዚህ እንወጣላቸዋለን። ከዛ ያወራሉ ማለት ነው። ኦኬ ለዴቫንቺ እኔን አስተዋወቅሽው በደንብ? አዋ እስቲ አሁን ኒድማሪ ምን እያደረጉ ነው? እያወሩ ነው? እየተሽኮረመመች ነው? ቤታይ ውስጥ እስቲ ሚያቸው አንቺ ነሽ የምልኪውን ያለግም ሁለቱ አብረው ናቸው። አብረው ናቸው እያወሩ ነው። አብረው ናቸው። ባላሶች ወይ ቤታዩ እየተጫወቱ ነው። ጌም እየተጫወቱ ነው። እየተጫወቱ የማይመናተኝ አይ ማታ ማታ እንደዚህ ሰው ጭር ሲል እኮ ጥሩ ነው ጨዋታ ውዴ። ገብትሻ አሁን ቤታዩ ቤታ ቀኑብሽ የሚላት የለ። ጫጫታ የለባት፣ ሁካታ የለባት፣ ምን የለባት። ሰዓት ገና ስለሆነ ነው ለማሪ አሁን የአረብ ሀገሩ ሁሉ ተኝተናል ውዴ። እንዲጸጭ ረጭ ሲል የልቤ ልባቸውን ያወራው። ያለበለዛ ልብሽን ነው እኮ የሚጠቡት። አሁን እኔ በሆነ አጋጣሚ የሆነ ደህና ሰው መጥቶ ላወራ ስል ሳሪ ድርቆሽ፣ ሳሪ ዳጣ፣ ሳሪ እንጀራ ልብሽን ሽትት ነው የሚያደርጉሽ። በቃ ምን ዋጋ አለው? ደህና ወይስ ወይ ደህና እንትን ልል ስል ሳወራ ማሬ አሁን ቤታየው ጥሩ ሰዓት ላይ ነው እንዲህ መሆኑ ጥሩ ነው። ገባሽ? አሁን ልጁ ጋር በደንብ ያወራሉ። ሶስተኛ ጊዜ ከሆነ እንደውም ጥሩ ነው ውዴ፣ ጥሩ ነው። አሁን ተኝተዋል ሁሉ ቤታ የሚል የለም። ካላስ በቃ
ጌማ አለን አልተኛንም። ዜዶ አይ የላችሁም እንዴ? ትንሽ ትንሽ ነው ያላችሁት። የላችሁ የተቆረጠ እኔ እኮ ማሪ ልጁን አላወቅኩትም። ኦኬ ወይዬ የተቆረጠ ነው ያየሽው? ተቆርጦ በቃ 6 እነሱ ጌም ላይ ናቸው። እሺ ሰማሽ? በቃ 6 አለ እነሱ ጌም ላይ ናቸው። አረጋሽ ሁላ እንግዲህ ከዚህ በኋላ 6 ቁጥር ብጽፉ ከሆነ አላውቅም ነበር። የምን 6 ነው ነበር ማለት 6 ከተባለ እዚሁ በቃ የሆነ ነገር ወሬ የ4 ነጥብ መጨረሻ በቃ የሆነ 6 በቃ ረፍቺ ምናምን ሲባል ሰምተሻተቂ የአራዳ ቋንቋ ነው። 6 ከተባልሽ የሆነ ሳራ ሳሪ 6 ምናምን በቃ ካለሽ እንትን ስጡ ጋይዝ እስቲ እንደ 16 ብላ ጉድ እንዳይፈላ በቃ አቁሙ ማለት ነው። ጋይዝ ተወጉ ምን አይናችሁ ነው? እኔ መለሽ ታዲያ አንቺ በምን አይነት ሁኔታ ነው ያገናኘሻቸው? እኔ አይደለም ለአንቺ ልጁን ሳብሹ መጀመሪያ ላይ ሳብሹ ረጁ ተንኮለኛ ሳብሹ። እኔ እኮ ከታች ነበርኩኝ። መጣ ዴቭን ላምጣው አልኩኝና